ደቂቃ የሚቆጠር ሰዓት አስጀምሬያለሁ። እናም ዜሮ ላይ ሲደርስ እዛ ጋር ያለው ብር ይፈነዳል። ይህ እንዲያውም ማስቆም የሚችለው ሰው ይህ በጃኬት ላይ ተጠልቅሎ ያለው ሰው ነው። እናም ይህ ቪዲዮ ምንም የተቆራረጠ ነገር የለውም። ሙሉ 10 ደቂቃ ቀጥታ ማየት ትችላላችሁ። ይህ ሰው የታሰረበትም ካለፈ በኋላ አምስቶቹን ፈተና ካለፈ በኋላ በተኑ መንካት ይኖርበታል፣ ሰዓቱ 00 ከማለቱ በፊት። እንዴት ነው ግን በዚህ ፍጥነት የፈታው? እሱ ችግር የለውም። ቀጣዮቹ ቻሌንጅ ስለሚከብዱ በሱ እናየዋለን። ይገርማል። ጭራሽ ሰዓቱ ውስጥ ከተታችሁ ከዚህ ከብረት አጥር ለመውጣት ታች የተቀመጠውን ቁልፍ መጠቀም ይኖርባል። ፍጠን። ምንም እንኳን ብረቱ ቢኖረው ይህን ቁልፍ ለመክፈት ትንሽ ያስቸግራል። ምክንያቱም ሶስቱንም የቁልፍ መያዦች ከፍ ማድረግ አለበት። በነገራችን ላይ ሰውየው የሚሰራው ምንም ነገር እንዳያመልጣችሁ ከፈለጋችሁ በጥግ በኩል ካለችው ቦክስ ሙሉ በሙሉ ማየት ትችላላችሁ። አሁን 1 ደቂቃ ያክል ተጠቅሟል። ነገር ግን 4 ያክል ክፍሎች ይቀሩታል። እንዲሁም ደግሞ በተኑ መንካት ይኖርበታል ገንዘቡን ለማትረፍ። አሁን በጣም እያሳሰብከኝ ነው። ቶሎ በል እንጂ ተመልከት። አሁን ቁልፉን እየከፈተው ነው። እናም የበለጠ ከባድ ወደሆነ ክፍል ይወርዳል። ተጠንቀቅ፣ በእሳቱ እንዳትያያዝ። ሂድ፣ ፍጠን፣ ውረድ። እንኳን ደህና መጣ ወደ 4ኛው ክፍል። ይህ ክፍል ደግሞ መሬቱ ሙሉ በሙሉ ማጣወቂያ ተደርጎበታል። ስለዚህ ተወዳዳሪው ተንጠልጥሎ ማለፍ ይኖርበታል፣ ወይ ደግሞ የሚያጣብቅ ነገር እንደምንም ተቋቁሞ ማለፍ ይኖርበታል። ቶሎ በል ታደርገዋለህ። ተንጠልጥለ መሄድ ያለብህ። እየተወዛወዝክ ነው፣ እሱም ማቆም አለብህ። እዚህ ጋር የሚወድቅ ከሆነ ለሱ በጣም አስቸጋሪ ነው፣ ምክንያቱም መሬት ላይ የተቃባው ነገር በጣም የሚያጣብቅ ነው። 2 ደቂቃ ያክል ፈጅቷል። አሁን ተወዛውዞ ይዞታል። መሬቱ ምንም አልነካም እስካሁን። ይህን ክፍል አልፎ ወደ ታች እየወረደ ነው። እናም አሁን ይበልጥ በጣም አስቸጋሪ ወደሆነው ክፍል እየወረደ ነው። ሰዎች በጣም ደክሞኛል። አሁን በጣም እየደከመው ይመስላል። ነገር ግን ወደ ቀጣዩ ክፍል በጣም ተሸጋግሯል። ይህ ክፍል በጣም ከሌሎቹ አንጻር በጣም ቀላል ይመስላል ይችላል። አይ ፋሲ፣ እዛ ጋ የተቀመጠውን ድንጋይ የያዙት እነዚህ ገመዶች ብቻ ናቸው። እዚህ ጋር ደግሞ መቁረጫ አለክ። ምን ማድረግ እንዳለብህ ታውቃለህ። አዎ፣ ገመዱን ቆርጠዋለሁ። ሰባት ደቂቃዎች ያክል ይቀራል። እናም እስካሁን አንዱን ገመድ እየቆረጠ ነው። እዚህ ጋር ብዙ ሰዓት የሚፈጅ ከሆነ ቀጣዩ ክፍሎች በጣም ብዙ ሰዓት ስለሚፈልጉ ያስቸግረው ይችላል። ያ ገመድ ካሰብነው በላይ ይፈጀበት ነው። በጣም ከባድ ገመድ ስለሆነ በጣም ብዙ ሰዓት እየፈጀ ነው። እዚህ ገመድ ላይ ምናልባትም መቁረጫው ደምድሞ ሊሆን ይችላል። መፍጠን ይኖርባል። ያኛውን ሁለተኛው ገመድ እንደጨረሰ የማታስቡት ነገር ይፈጠራል። ስማ ቆይ፣ ያንን ገመድ ስጨርሰው ምን ይፈጠር ይመስለኛል በጣም ግራ አጋብቻለሁ። ጄሚ ገመዱን ሲቆርጠው ምንድነው የሚፈጠረው? እባክህ ንገረኝ እንጂ። ማድረግ ያለ ገመዱ ሲቆረጥ ይህንን ብረት በጣም አጥብቀህ መያዝ አለብን። በዚህ በተረገመ ገመድ ምክንያትማ 250,000 ማጣት የለብኝም። ቶሎ በል፣ መፍጠን ይኖርባል። በመጀመሪያ ላይ እንደነገርኳችሁ ይህ ቪዲዮ የተቆራረጠ ነገር የለውም። ቀጥታ ነው እያስተላለፍን ያለነው። ስማ እዚህ ውድድር ላይ አንድ ደቂቃ ያክል ፈጅቷል። ቶሎ ቁረጠው፣ ቶሎ በል። አሁን የመጨረሻዎቹን ክሮች እየበጠሰ ነው። አሁን ድንጋዩን ወደ ታች መግፋት አለብን። አሁን ድንጋዩን እየገፋው ነው። ራስን ሸፍን። ወይኔ ምንድን ነው? አሁን ከላይ ያለውን በማሰር ወደ ታች መዝለል ይኖርባል። 100% እርግጠኛ መሆን አለብን እንደምታሳካው። ምን ሊያደርግ ነው? ያው አሁን መዝለል አለበት። እሺ፣ አሁን ሰዓቱ ነው። ዝለል። አሁን ሰዓቱ ነው። ዝለል። አሁን 5 ደቂቃ ብቻ ነው የቀረ።
ክሬኑን አቁሙት! አቁሙት እንጂ! ክሬኑን የሚቆጣጠሩ ሰው ይጠጥቷል እንዴ? አረንጓዴ መብራቶቹን መንካት የለብም። እስካሁን ከነበሩት በሙሉ በጣም ከባድ ይመስለኛል። ምክንያቱም ከሌዘሩ በጣም መንጠቀቅ አለበት። ማንኛውም አጋጣሚ ሌዘሩ የሚነካው ከሆነ ብሩ ይፈነዳል። ይህን እንዴት ነው ማድረግ የምችለው? በጣም ብዙ ሌዘሮች ነው ያሉት። Tell you guys about T-Mobile, my new wireless partner. Through here. Mac, what? You probably know T-Mobile from this coverage map. Yes, I do. I do know that. But here's the thing. Okay. You know, great coverage is to be expected. Okay. But what T-Mobile has that other carriers don't. ተመልከት. Oh, he's ግማሽ ያሉን አልፎታል እኮ። ፍጠን. T-Mobile, stop. And the best part is, Mac. It's right there, Jimmy. Yes. Hey, let me finish the T-Mobile app. Okay. And the best part is, check it out for yourself. Go to T-Mobile.com/status. Oh, he's in the water. Oh my God. All right, this is it. አሁን የመጨረሻውን ክፍል ደርሷል። አሁን በዚህ ክፍል ውስጥ 4 የተለያዩ ቧንቧዎች አሉ። እነሱን ከፍቶ ውሃውን እንዲፈስ ማድረግ አለበት። በሩን ከፍቶ በተኑን መንካት ገንዘቡን ማትረፍ የሚችለው። ይህን ቧንቧ አሽከርክረው። ምን እያደረገ ነው? አልገባውም ጨዋታው። ተወት በቃ አልገባውም ጨዋታው። እነኚህን 4ቱን ቧንቧዎች ለመክፈት ለረጅም ደቂቃ ንፋሽ መያዝ ይኖርበታል። ምክንያቱም ደግሞ እየታገለ ያለው ከሰዓት ጋር ነው። ዋው የመጀመሪያውን ከፍቶታል። አሁን ያልጨረሰውን ለመስራት ተመልሷል። ስማ ሌሎቹንም ቧንቧዎች መክፈት አለብህ። 4 ናቸው። 4 ቧንቧዎች አሉ። 3 ደቂቃ ነው ደግሞ የቀረ። በደንብ መፍጠን የሚችል ከሆነ ይህንን ማድረግ ይችላል። Catch your breath. Let's go. Mac, he's about to go under. Go around the side. See if it opens. ሁለተኛውንም ቧንቧ ከፍቶታል። I keep turning. Oh, he did it. Other side. ወደ ሌላኛው ሂድ። Oh my God. 2 to go, baby. All right, he's now making his way to the other side. You gotta go swim down. Oh my God. This is coming down to the wire. I cannot imagine how absolutely exhausted he must be. All right, so አሁን 2 ደቂቃና 10 ሰከንድ ብቻ ይቀረዋል እዚህ ቦታ ለመድረስና ያንን በተን ለመንካት። ያለበለዚያ ገንዘቡን በሙሉ ያጣል። ፍጣን 2 ደቂቃ ብቻ ነው የቀረ። አሁን በጣም እየተቃረበ ነው። አራቱን ቧንቧዎች ከፍቶታል። አሁን በሩን መክፈት ብቻ ነው የቀረው። አንድ ደቂቃ ያክል ብቻ ነው የቀረ። መፍጠን አለብን። አሁንማ እኔ እንጃ ይህን ነገር ያደርጓል ብዬ ማሰብ አልችልም። በሩን ለመክፈት በጣም ከብዶታል። ከውሃው ግፊት ተጠንክሮ ይዞታል። ውሃው በዚህ በኩል መውጣት ጀምሯል። ቶሎ በል ጎትተው። መፍጠን አለብህ። ይህን ማድረግ ትችላለህ። የሆነ ችግርማ አለ። እኔ እኮ እየሞከርኩ ነው። ይህን በተን ለመንካት 45 ሰከንድ ብቻ ነው የቀረው። በል ፍጠን። ቶሎ በል 30 ሰከንድ ብቻ ነው የቀረው። ቶሎ በል በተኑ መንካት አለብህ። ልክ 19 ሰከንዶች ሲቀሩ በተኑን ነክቶታል። እናም ደግሞ ገንዘቡ ከመጥፋት አድኖታል። በብሩ ፋንታ ህንፃውን አፈንድተነዋል። ቪዲዮ እንደተመቻችሁ ተስፋ አደርጋለሁ። በሌላ ቪዲዮ እስከምገናኝ አልፋ ዶክመንተሪ ይመቻችሁ። ላይክ እና ሰብስክራይብ እንዳይረሳ።